በአንድ ሰፊ ጫካ ውስጥ የሚኖሩ ወፎች ነበሩ። እናም ሁል ጊዜ ጠዋት በጋራ በመሆን ምግብ ሲፈልጉ ውለው አመሻሽ ላይ ወደ መኖሪያ ቦታቸው በጊዜ ይመለሱ ነበር። ንጉሳቸውም ማንኛውም ወፍ በየትኛውም ቦታ ምግብ ካገኘ ለሌሎች ወፎች ማሳወቅ አለበት የሚል ጠንካራ ሕግ ነበረው። በዚህም ሕግ የተነሳ ሁሉም ወፍ ተርቦ አያድርም ነበር። ሁሉም ወፍም በሰላም በፍቅር እና በአንድነት ይኖር ነበር። አንድ ቀን አንድ ትንሽ ወፍ ከመንጋው ተነጥላ ራቅ ብላ መብረር ጀመረች። ብዙ ርቃ ከበረረች በኋላ ጫካውን ጨርሳ አስፓልት ዳር ደረሰች። በአስፓልቱም ላይ የተለያዩ ስንዴ የጫኑ የጭነት መኪናዎች ያልፉ ነበር። በዚያም ሲያልፉ መሬት ላይ ትንሽ ስንዴ ይደፋባቸው ነበር። ትንሿ ወፍም ይህን ስታይ እጅግ ተደሰተች። ነገር ግን ትንሽ ቆይታ ወደ አእምሮዋ አንድ ጥሩ ያልሆነ ሐሳብ መጣላት። ይህንን ለሁሉም ብናገር ሁሉም ይመጣል እናም ይሻማኛል። ነገር ግን ዝም ብል እና ሁል ጊዜ ለብቻዬ ብመጣ ይህ ሁሉ ምግብ የራሴ ይሆናል ብላ ከራሷ ጋር አወራች። አመሻሽ ላይም ወደ መኖሪያዋ ስትመለስ ረፍዶባት ነበር። ይህንን የተመለከቱ ሌሎች ወፎች ለምን እንዳረፈደች ሲጠይቋት ከጫካ ወጥቼ የመኪና መሄጃ ወደ ሆነው አስፓልት ሄጄ ነበር። እናም በጣም አስፈሪና አደገኛ ቦታ ነው። ማንም ወፍ ወደዛ መሄድ የለበትም። ወደዛ ከሄደ ግን በመኪና ተገጭቶ ይሞታል አለቻቸው። እነርሱም ይህን ሲሰሙ ፈሩ። ከዚያን ዕለትም ጀምሮ ሁል ጊዜ ጠዋት እየሄደች ለብቻዋ መብላት ጀመረች። ቀናት አለፉ። እርሷም አስፓልቱን መላመድ ጀመረች። መፍራትም አቆመች። ቀስ በቀስም የመንገዱ መሃል ላይ ቆማ መብላት ጀመረች። እርሷም ምንም የሚያስፈራ ነገር የለም፣ ሁሉም ነገር ቀላል ነው አለች። አንድ ቀን ግን አንድ መኪና እየበረረ መጣ። እርሷም እንደተለመደው መሃል መንገድ ላይ ቆማ እየበላች ነበር። ድንገትም ሳታስበው በጎማው እላዩዋ ላይ ወጣባት። እናም ሕይወቷ አለፈ። እኛም በሕይወታችን ለእኔ ብቻ ይሁን ማለትን አስወግደን ያለንን ለሌሎች ማካፈል አለብን። ያለንን ስናካፍልም አንድነታችንን፣ ሰላማችንን እና ደህንነታችንን ይጨምርልናል። ስለዚህ ያለንን ለሌሎች ብናካፍል ምንም አይጎድልብንም።